ሰላም ቤተሰቦቻችን፣ እኔ ኢሳቅ ነኝ። እንኳን ወደ አይቢ ሚዲያ በሰላም መጣችሁ። ዛሬም እንደተለመደው በሌላ ርዕስ ወደ እናንተ መጥተናል። እንግዲህ ቴክኖሎጂ እጅጉን በጣም ብዙ ነገሮችን እየቀየረ ይገኛል። ስለዚህ እናንተም በተቻለ መጠን የራሳችሁን አፕዴት እያደረጋችሁ ብትሄዱ ሞር ውጤታማ ልትሆኑ ትችላላችሁ ማለት ነው። ስለዚህ እኛ ዛሬ በዚህ ቪዲዮ የተለያየ የቴክኖሎጂ ዘርፎች ውስጥ ካላችሁ ወይም ደግሞ ገና ለመጀመር ወይ ደግሞ ለመማር እያሰባችሁ ከሆነ እንዴት ያለምንም ክፍያ በነፃ ተምራችሁ ሰርቲፊኬሽኖችን እንዴት ማግኘት እንደሚችሉና እንዲሁም ደግሞ ሰርቲፋይድ መሆን ለምን እንደሚያስፈልጋችሁ አብረን እናያለን። እስከ መጨረሻው ተከታተሉ። ከዚህ ጋር ተያይዞ አንድ ኤግዛምፕል እኔ ለምሳሌ አንድ ካምፓኒ አንድ የአይቲ ባለሙያ መቅጠር ሲፈልግ መጀመሪያ የሚታየው ምንድነው? ያ ሰውዬ መማር አለበት ወይ ደግሞ ከዚህ በፊት የተማረው ኮምፒውተር ሳይንስ ወይ ደግሞ ከአይቲ ጋር የተያያዙ ዲፕሎማ ወይ ዲግሪ ሊኖረው ይገባ ነበር። አሁን ግን ምንድነው? ቴክኖሎጂ በየቀኑ እየተቀየረ ነው የሚሄደው። እንዲሁም ደግሞ የተለያዩ ነገሮች እየተፈጠሩ እየሄዱ ነው። ለምሳሌ የሚቀጠረው ሰውዬ ሶፍትዌር ዴቨሎፐር ከሆነ ምንድነው ኮምፒውተር ሳይንስ ዲግሪ ብቻውን ናው ኤዴይስ ቫሊድ አይደለም ማለት ነው። ለምሳሌ ምንድነው አዲሽናል ክላስ ውስጥ የምንማሩ ነገሮች አሉ። ዩኒቨርሲቲ ስንማር ክላስ ውስጥ የምንማሩ ነገሮች አሉ። እነዚህ በቂ አይደሉም ማለት ነው በዚህ ጊዜ። ለዛ ደግሞ ምንድነው አዲሽናሊ ኦንላይን የተለያዩ ኮርሶችን እየወሰድን ራሳችንን አፕዴት እያደረግን መሄድ አለብን ማለት ነው። ለብዛም ደግሞ ምንድነው ሰርቲፊኬሽን አዲሽናል ሰርቲፊኬሽን ካለን ለተለያዩ ስራዎች አፕላይ ስናደርግ አዲሽናል ቫልዩ ይኖረዋል ማለት ነው። ሌላኛው እነዚህ ሰርቲፊኬሽኖች እናንተ ባላችሁበት የቴክኖሎጂ ዘርፍ ውስጥ ምን ያህል ሞቲቬትድ ሪሶርስፉል እና እንዲሁም ደግሞ አዳዲስ ነገሮች መማር ላይ ምን ያህል ቁርጠኛ እንደሆናችሁ ነው የሚያሳዩት። ስለዚህ ባላችሁበት በቴክኖሎጂ ዘርፍ እየሰራችሁ አዲሽናል ሌሎች ስራዎችን አፕላይ ማድረግ ከፈለጋችሁ አዲሽናል ነገር ይኖረዋል ማለት ነው። ምክንያቱም እነዚህ ካምፓኒዎች ወይ ደግሞ የተለያዩ ካምፓኒዎች እናንተን ሲቀጥራችሁ አዲሽናል ዩኒቨርሲቲ ከተማራችሁት አዲሽናሊ ላላችሁት ስኪል ላይ ቫሊዴሽን ይፈልጋሉ ማለት ነው። ለዛ ደግሞ ያላችሁት ሰርቲፊኬት ሞር አዲሽናል ቫልዩ ሊጨምርላችሁ ይችላል ማለት ነው። አሁን ደግሞ ከዚህ ቀጥሎ በነፃ ተምራችሁ ማግኘት የሚችሉ ሰርቲፊኬሽኖች እና የት ማግኘት እንደሚችሉ አሳያችኋለሁ። እስከ መጨረሻ አሁንም ከኔ ጋር ሆኖ ሰርቲፊኬቶችን በነፃ የሚሰጣችሁ ፕላትፎርሞች አንዱ አሊሰን ይባላል። እዚህ ፕላትፎርም ላይ ያሉ ሁሉም ኮርስ ያለምንም ክፍያ መማር የምችሉት ናቸው። ኢቭን እስከ ዲፕሎማ ድረስ መማር የምችሉበት ፕላትፎርም ነው። ሌላኛው በታዋቂው ጎግል ካምፓኒ ዴቨሎፕ የተደረገ ጎግል ዲጂታል ጋራጅ የሚባል ፕላትፎርም ነው። ይህም ኮርሶችን በነፃ የሚሰጣችሁ ሲሆን ኮርሶቹን አንድ የጀመራችሁ በፈለጋችሁበት ሰዓት መጨረስ የሚችሉበት ፕላትፎርም ነው ማለት ነው። ሌላኛው አይቢኤም ስኪል ቢልድ ይባላል። ይሄም በአይቢኤም ካምፓኒ ዴቨሎፕ የተደረገ ሲሆን ይሄም ፕላትፎርም ኮርሶችን በፍሪ የሚሰጣችሁ አንዱ ታዋቂ ፕላትፎርም ነው ማለት ነው። እንግዲህ በዚህ ጊዜ በነፃ ተምራችሁ ሰርቲፊኬት ማግኘት የምትችሉበት ብዙ ፕላትፎርሞች አሉ። ለበለጠ መረጃ የዚህ ቪዲዮ ዲስክሪፕሽን ከታች ቼክ ማድረግ እንዳትረሱ። እንግዲህ አሁን በዚህ የቴክኖሎጂ ዘመን ውስጥ የራሳችሁን ለማብቃት እንደወሰናችሁ እንገምታለን። ስለዚህ አንድን ሰርቲፊኬት ለማግኘት መሄድ ያለባችሁትን ስቴፖችን አብረን እናያለን። በመጀመሪያ ማድረግ ያለባችሁ ነገር መማር የምትፈልጉትን ስኪል መምረጥ አለባችሁ ማለት ነው። የተለያዩ ስኪሎች አሉ። ለምሳሌ እንደ ሶፍትዌር ዴቨሎፕመንት፣ ክላውድ ኮምፒውቲንግ ጋር ተያይዞ እንደ ኮምፒውተር ኔትወርኪንግ እና እንዲሁም ደግሞ የተለያዩ ከፐርሰናል ዴቨሎፕመንት ጋር የሚያያዙ ኮርሶችም አሉ። ስለዚህ መጀመሪያ ምንድነው መማር የሚፈልገው የሚለውን ነገር መምረጥ አለባችሁት ማለት ነው። እሱን ከመረጣችሁት በኋላ ያን የመረጣችሁት ነገር ጉግል ላይ ኦር ሳምዌር ሰርች ስታደርጉ ይመጡላችኋል ማለት ነው። ስለዚህ አንዱን ሊንክ ለምሳሌ ስትከፍቱት ወደ የሆነ ለርኒንግ ፕላትፎርም ይወስዳችኋል ማለት ነው። እዛ ላይ ምንድነው የምታደርጉት? አካውንት ክሬት ማድረግ አለባችሁ ማለት ነው። አካውንቱን ክሬት ካደረጋችሁት በኋላ ያን ኮርስ እንግዲህ አክሰስ ማድረግ ትችላላችሁ ማለት ነው። ያን ኮርስ አክሰስ በምታደርጉበት ጊዜ ያ ኮርስ ሜቢ በቪዲዮ መልክ ሊሆን ይችላል ኦር በፒዲኤፍ መልክ የሚነበብ ነገር ሊሆን ይችላል። እነሱን በቅደም ተከተል እየተከታተላችሁ የተለያዩ ኤግዛሞችም ሊኖሩ ይችላሉ ማለት ነው። እነሱንም እየወሰዳችሁ ትሄዳላችሁ። ከዛ መጨረሻ ላይ ፋይናል ኤግዛም ይኖራል ማለት ነው። ምክንያቱም
ሁሉም የኦንላይን ላይ የሚወሰዱ ኮርሶች መጨረሻ ላይ እናንተ የተማራችሁትን ነገሮችን ወይ ደግሞ ኖሌጆቻችሁን ቼክ ለማድረግ ፋይናል ኤግዛም ይፈትኗችኋል ማለት ነው። እሱም ፍሪ ነው። ኦልሬዲ ያው እዛው ፕላትፎርም ላይ የምትወስዱት ኤግዛም ነው። እሱን ከወሰዳችሁት በኋላ ነው እንግዲህ ሰርቲፊኬትን ማግኘት የምችሉት ማለት ነው። ያን ሰርቲፊኬት ለማግኘት እንግዲህ የሆነ ሊሚት ይኖራል ማለት ነው። ሊሚት ሲላችሁ ስንት ጥያቄ ከመለሳችሁ ነው ፓስ ኦር ፌል የሚባል ነገር አለ። እሱን ላይ ተመስርቶ ነው ማለት ነው ሰርቲፊኬቱ የሚሰጣቸው። እሱ አንዴ ፋይናል ኤግዛሙን ፓስ ካደረጋችሁት በኋላ ሰርቲፊኬቱ ይሰጣችኋል ማለት ነው። ከዛ በኋላ ያንን ሰርቲፊኬት ፕሪንት አድርጋችሁ እንደ አንድ ዶክመንት መያዝ ትችላላችሁ ማለት ነው። እንዲሁም ደግሞ ሲቪያችሁ ላይ እንደ አዲሽናል ስኪል ማስገባት ትችላላችሁ። አዲሽናሊ ደግሞ ሊንክዲን ፕሮፋይላችሁ ላይ በማስቀመጥ ያላችሁትን ስኪል ለሌሎችም ማሳየት ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ጥያቄ ወይ ደግሞ ሀሳብ ካላችሁ ኮሜንት ሴክሽን ላይ ጻፉልን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በሰላም ቆዩ።